አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ ብሎ 3 ጊዜ የጠራኝን ፈጥኜ ደርስለታለሁ ምትል ቃል ኪዳን አለች። በመከራ ሰዓት ሊሆን ይችላል፣ በጭንቀት ሰዓት ሊሆን ይችላል፣ የሆነ የምትፈልጉት ሰዓት አንነገር የምትፈልጉበት ጊዜ ሆነ ምን ይሄ ከብዳል። አሁን በቃ አምላከ ጊዮርጊስ ስማአነ አምላከ ጊዮርጊስ ስማአኒ አምላከ ጊዮርጊስ ስማኝ አምላከ ጊዮርጊስ ተራዳአነ አምላከ ጊዮርጊስ ተራዳአኒ አምላከ ጊዮርጊስ ተራዳን አምላከ ጊዮርጊስ ተራዳኝ ተመልከቱ። አምላከ ጊዮርጊስ ተሳሃለነ አምላከ ጊዮርጊስ ተሳሃለኒ አምላከ ጊዮርጊስ ይቅር በለኝ አምላከ ጊዮርጊስ ይቅር በለኝ ይቅር በለን ብንል ይሄ ምን ይከብዳል? አምላከ ጊዮርጊስ ስማአነ አምላከ ጊዮርጊስ ተራዳአነ አምላከ ጊዮርጊስ ተሳሃለነ እነዚህን ወደ ራሳችሁ ደግሞ ስትለውጡት ከፈለጋችሁ አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ ትላላችሁ። ያን ደግሞ እንተካ ብትሉ ሌላ ቃል ትተካላችሁ። ለምሳሌ ለግል ለራሳችሁ ታርጉት አምላከ ጊዮርጊስ ተሳሃለኒ አሁን አምላከ ጊዮርጊስ ይቅር በለኝ ማለት ነው። አምላከ ጊዮርጊስ ተሳሃለኒ አምላከ ጊዮርጊስ ተራዳአኒ የጊዮርጊስ አምላክ ወይ ተራዳኝ ተራዳአኒ ተመልከቱ። ስማአኒ ተራዳአኒ እንደገና ደግሞ ይቅር በለኝ ይቅር በለኝ አምላከ ጊዮርጊስ ስማአኒ አምላከ ጊዮርጊስ ተራዳአኒ አምላከ ጊዮርጊስ ተሳሃለኒ። ይሄ በቃ ኢየሱስ ክርስቶስ ኃያሉ አምላካችን ለጊዮርጊስ የነገረው ነው። አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ ይሄንን ያለ ሰው ልክ ያቺ የቤሩታዊት ሴት ፈጥኖ እንደደረሰላት ከነፋስ ፈጥኖ እንደደረሰ ወደ እናንተም ፈጥኖ ይደርስላችኋል። ኦርቶዶክሳውያን በእምነታችን እኛ ጸንተን እምነትን ከምግባር ይዘን የምንቆም የጊዮርጊስ ልጆች ነን። የሰማዕቱ በረከት ይደርብን። ስለዚህ ቅዱስ ጊዮርጊስ በመዝሙር 88 ቁጥር 3 ላይ እንደተጻፈው ቃል ኪዳን ከተሰጣቸው ቅዱሳን መካከል ሰማዕታት መካከል ያውም ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። የማይጠፋ ስምን እሰጣቸዋለሁ ነው የተባለው። እነዚህ የዚህን ዓለም ነገር ንቀው በዚህ ዓለም መውለድ መክበዱን ንቀው እግዚአብሔርን ተከትለው ይኖሩ ስለሆኑ ዝም ብዬ ደረቅ ዛፍ ነኝ አትበል፣ የማይጠፋ የዘላለም ስምን እሰጣለሁ ብሎ በኢሳይያስ 56 ላይ የምታዩት ቃል ነው። ቃሉ ላይ እንደተጻፈው መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖርና ምንድነው የሚላቸው? ወደ እግዚአብሔር የተጠጋ መጻተኛ በእውነቱ እግዚአብሔር ከሕዝቡ ይለየኛል አይበል። እግዚአብሔር ከሕዝቡ ይለየኛል አይበል። እችን ቃል ቅዳሴ ላይ እንጠቀማታለን። ይበል ፈላሲ ዘገባ ሀበ እግዚአብሔር የምትቃል ቃል ላይ ቅዳሴ ላይ ካስታውሳል እይፈልጠን ከሕዝቡ ይለየኛል አይበል የምትላይ ወደዚህ የገባ መጻተኛ ፈላሲ ወደዚህ ሲመጣ ከሕዝቡ ይለየኛል አይበል ይላል። እቺ ቃል ኢሳይያስ ላይ እግዚአብሔር የተናገራት ናት። ቃሉ እግዚአብሔር ነው። አሁንም እግዚአብሔር ልቦናችሁን ብሩህ አድርጎ ቃሉን በልቦናችሁ ያኑርላችሁ።